በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተባረክ እግዚአብሔር አምላክ አበዊነ አምላከ ቅዱሳን ዘአብጽሐነ እስከ ዛቲ ሰዓት። ክቡር አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል የዚህ ቅዱስ ቦታ ዋና አስተዳዳሪ፣ ክቡር አባታችን መልአከ ሳህል ቀሲስ ሐዱሽ የኤርትራ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ መጋቤ ስብሐት ወሊቀ ዲያቆናት ኮፍ ስጦታው የደብራችን የስብከተ ወንጌል ክፍል ዋና ኃላፊ፣ አበው ካህናት አባቶቼ፣ ሊቃነ ምስጢር ወንድሞች ዲያቆናት፣ እንዲሁም ክቡራን የሰንበት ትምህርት ቤት ወጣቶች የእግዚአብሔር ጥሪ ካላችሁበት ጠርቶ በፍቅሩ ስቦ ይህን ቤተ መቅደስ በሞገስ እንድትሞሉ ድምፁን ያሰማችሁ ጥሪውን የተቀበላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶች፣ ሕፃናትን ጨምሮ በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንዲህ ባለ በሰማይ ሥርዓት በደል ኃጢአታችንን ሳይመራመርን ስሙን እንድንጠራ ክብሩን እንድንወርስ ያሰባሰበን አምላክ ክብርና ምስጋና ይግባው። የድንግል እናቱ የእመቤታችን የቅድስት ድንግል ማርያም አማላጅነቷ ከሁላችን ጋር ይሆንልን። ለእግዚአብሔር አምላክ መልካም ፈቃድ እንደዚህ ቅዳሴ ባይቋረጥ ያሰኛል። ቅዳሴ የቅዳሴው መንፈስ እንደው ያው ጸጋ በዲበ ጸጋ ስለሆነ ከአገልግሎት ወደ አገልግሎት ብንሄድም እንደው ቅዳሴ በቃ ሰማያዊ ስርዓት ምንም ኤክስፓየር ያደርግ አያደክም ወይ ሀወር ኃይል ውስጥ ኃይል ነው። ከኃይል ወደ ኃይል ነው ይዞ የሚሄደው ቅዳሴ መንፈስ። ምናልባት በዚህ የቅዳሴ ስርዓት የድካም ስሜት ከህመም በስተቀር የድካም ስሜት አያልቅም እንዴ? ስንተኛው ተንሥኦ ነው፣ ስንተኛው እግዚኦታ ነው እያላችሁ የምትቆሙ ድንገት ካላችሁ ይሄንን ነገር በጭራሽ እንዳትሞክሩት። ይሄ እድል ለተመረጡ ሰዎች ብቻ የሚሰጥ ነው። ይሄ ሰማያዊ አገልግሎት ነው። ለመላእክት ያልተቻለ በሉ እስቲ ለሰው ልጆች የተሰጠ ይሄ አገልግሎት የካህናት አገልግሎት ነው። እግዚአብሔር ከፍቅሩ ብዛት የተሰጠ ጸጋ ነውና ደግሞ እንዲህ ባለ ከሀገር ወጥቶ እንዲህ ያለ ክብር ማግኘት መታደል ነው። ስንቶቻችሁ እንደቆረባችሁ ባላውቅም ሚስጥረ ቁርባን ባገለግል አንድ ቀን ደስ ይለኝ ነበረ። ከኔ የተሻሉ አገልጋዮች አሉ ሰምቻለሁ። ግን እዚህ ሀገር ላይ ሆኖ ሳይቆርብ የሚወጣ ሰው መኖር የለበትም። ሰማችሁኝ ወይ? እዚህ ሀገር የሚኖር በሉ የኦርቶዶክስ እምነት ተከታይ ስጋው ደሙ ሳይቀበል ሳይዘጋጅ መኖር ወስኑ ራሳችሁ የለበትም በጭራሽ። ሐቁ አገር ሰንጥቆ ባህር ተጠልቆ በሰማይ ተንሳፎ በሰው ሀገር እንዲህ አይነት ክብር ያለው ሰው ስጋው ደግሞ ካልተቀበለ በእናንተ ቋንቋ ነው የምነግራችሁ፣ ሃርድ ውስጥ ናችሁ። እናንተ ብቻ አይደላችሁ፣ ማንኛውም ክርስቲያን ቅዱስ ስጋውና ክቡር ደግሞ መቀበል አለበት። ሰዓት የለኝም። ኧረ እንደምን ዋላችሁ? አዎ ግድ ነው። ይሄንን ሳልናገር እንዳልሄድ ብዬ ነው። እንደዚህ ነገ ዛሬ የሚባል አይደለም። ተዘጋጅተህ ታጥበህ መጠበቅ ምክንያት አለው። እንዲያሽሞንሙኖ የሚያኖር በሰው ሀገር ላይ የኔ መሰለ ካቴድራል እንድትሰሩ እንዲያምርባችሁ ልብ ሰጥቷችሁ የዛሬውን ቀን ፐርታይም የሚባል ነገር አለ፣ ኦቨርታይም የሚባል ነገር አለ። ዘወር ብላችሁ በር ተዘግቶ የሚሰራ ስራ አለ፣ ዘመድ መጠየቅ የሚባል አለ። እሱን ሁሉ ዘግታችሁ ከመጣችሁ የመጨረሻው ህቅታ ስጋው ደግሞ መቀበል ነው። ይሄን ስጋው ደግሞ መቀበል ደግሞ መብት ብቻ ነው፣ ግዴታ ጭምር ነው የሰማይ ሰው ለመሆን። የዛሬው የትምህርታችን ርዕስ ሰው የለኝም ይላል። ምን የለኝም? እንዲህ ከማለት መድኃኒዓለም ሕይወታችንን ይጠብቅልን። ከሰው መሀል ቁጭ ብሎ ሰው የለኝም ያለ ሰው፣ ከሰው ተፈጥሮ ሰው ያጣ ሰው፣ ሰው መሀል ከሰው እናት አባት ወገን ዘመድ መሀል ቁጭ ብሎ ሰው የለኝም ብሎ በአደባባይ የተናገረ ሰው ነው። መጽሐፉ ላይ የዛሬው አራተኛው ሳምንታችን የጾማችን አራተኛ ሳምንት
መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት። በሽተኛ ማለት አንድ በሽታ አይደለም። ከራስ ፀጉሩ እስከ እግር ጥፍሩ ምንም በሽታ የተስማማው ሰውነት ሳይሆን በሽታ የለበሰ እንዲህ ነው። እግሩን ነው፣ ቁርጥማት ነው፣ ራስ ምታት ነው፣ ጨጓራው የማይባል በጣም የከፋ በሽታ የያዘው ሰው ነው። በዚህ ምድር ላይ የሰው ልጆች ሲኖሩ ሁለት አይነት ህመም ያጋጥማቸዋል። የመጀመሪያው የሥጋ ህመም ሲሆን ሁለተኛው የነፍስ ህመም ነው። የሥጋ ህመም፣ የነፍስ ህመም። ከሁለቱ መድኃኒዓለም ይጠብቀን። ከሁለቱ ግን ከባድ የትኛው ነው ብለን ስንመጣ መጽሐፉ የሚያስረዳንን እናየዋለን። ይሄኛው ሰውዬ ግን የሥጋ ህመምተኛ ነው። ገጸ ንባቡ እንደሚያስረዳው የሥጋ ህመምተኛ እንደነበረ ነው። የህይወቱ መጨረሻ ደግሞ የሚያሳዝነው ደግሞ የነፍስ ህመምተኛ መሆኑን ነው። እና ቤተሳይዳ በምትባል ቤተሳሄል ቤተ ምህረት በምትባል 5 መመላለሻ ባሉባት መጠመቂያ ባለባት ቤተሳይዳ በምትባል ቦታ ላይ ብዙ ህሙማን እንደው መጽሐፉ የሚናገረው የብዙ ህሙማን የብዙ ህመም የቆዳ በሽታ፣ የአጥንት በሽታ፣ የውስጥ ደዌ በሽታ፣ የአይንና የጆሮ በሽታ የተለያዩ በ5 የሚከፈሉ የበሽታ አይነቶች አሉ። እኔ ሰዓት ስለሌለኝ ወደዛ ውስጥ አልገባም። ይሄን ትምህርት ደግሞ ለእናንተም እንግዳ አይደለም። እኔም ወደ ላይፍ አፕሊኬሽኑ የኛ ህይወት ምን ይመስላል፣ ከዚህ ምን እንማራለን ወደሚለው ነው ማዘነብለው። ይሄ ህመምተኛ ወድቋል። የመዳኑ ቻንስ ደግሞ በቀን አንድ ሰው ብቻ ነው የሚድነው፣ ያውም መልአኩ ከመጣ። ያ የእግዚአብሔር መልአክ ይመጣና ያችን መጠመቂያ ቦታ ሲባርካት ጉልበት ያለው ወይንም ቲፎዞ ያለው ወይንም ቤተሰብ ያለው ነው የሚድነው እንጂ አይድንም። ብሉይ ኪዳን በጣም አስጨናቂ ናት። እነዚህ 5 መመላለሻ አሏት የሚባሉትን የ5 የበሽታ አይነቶች፣ እንደገና ደግሞ 5 የጾታ አይነቶች፣ እንደገና ደግሞ የ5ቱ የኦሪት መጽሐፍት ናቸው ያሉ ሊቃውንቱ ይተነትናሉ። አንድምታው ትምህርታችን ያስተምራል። ይህንን የማታ ጉባኤና የሰንበት ትምህርት ቤት ተከታታይ ኮርስ በመውሰድ የሚበለጽግ የመንፈሳዊ እድገት ውጤት ነው። ምናልባት የምትማሩት ትምህርት ጊዜያዊ ወይንም ለዕለት የሚሆን ወደ ንስሐ የሚያበቃ ስብከት ነው። መሰረታዊ ትምህርት ያለው ሰንበት ትምህርት ቤት ውስጥ ነው። መሰረታዊ ትምህርት ያለው ተከታታይ ትምህርት የሚሰጥበት ውስጥ ነው። እሱን እናበረታታለን። ብዙዎቻችን ለዚህ እኛም አንበረታም። እናንተም ብትሆኑ ደግሞ እቺን አጭሯን ስብከት ነው የምትወዷት። እቺ አታረሰርስም፣ ለዚህ ዘመን አትሆንም። እነዚህ የበሽታ አይነቶች የሚመጡበትን ምክንያት በመጽሐፍ ቅዱስ መረጃነት አንድ በአንድ እናያለን። መጀመሪያው የሥጋ በሽታ ነው። ይሄ ፍልጠት፣ ቁርጠት፣ ራስ ምታት፣ ይሄ በየሆስፒታሉ የምንወድቅበት ሲያን የመሰለ ክቡር የሰው ልጅ ስብርብሮ የሚወጣ ምግብ እየበላ ጨጓራ የሚቃጠለው ይሄ ሁላችንም ተሸክመን ነው የምንዞረው። በእውነት እዚህ መካከል በዚህ ምክንያት የምንሰቃይ አንጠፋምና ያከበርነው አምላክ በቤቱ ያለነው አምላክ እንዲህ እየወጋን ቁጭ ብለን ስንነሳ ተፈውሰን እንድንሄድ እግዚአብሔር ይርዳል። የነፍስ በሽታ ይሄ የልብ አለመረጋጋት፣ ይሄ የመንፈስ መረበሽ፣ የህሊና መቆሸሽ፣ መጨነቅ፣ መደንገጥ፣ የአእምሮ ሰላም ማጣት ደግሞ እነዚህ ደግሞ የነፍስ በሽታዎች ናቸው። እነዚህም በእያንዳንዳችን ውስጥ ያሉ ናቸው። በኋላ ላይ ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ በምዕራፍ 3 ቁጥር 1 ጀምሮ 18 የነፍስ በሽተኞች የሚታይባቸው ምልክቶች አሉ። አንድ ሰው ነፍሱ ስትታመም የሚያሳያቸው ምልክቶች አሉ። እነሱን በኋላ ላይ መጨረሻ መደምደሚያ እናደርጋቸዋለን። ካልሆነም እናንተ ቤት ሄዳችሁ አንብቧቸው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ተቀምጠውላችኋል። ስለዚህ ስለ 5ቱ የህመም አይነቶች እናንሳ። የመጀመሪያው ደዌ ዘንጽ ይባላል። ደዌ ዘንጽ የሚባለው ለቅዱሳን የሚሰጥ ህመም። ድምጻችሁን ልስማ። ለቅዱሳን በሉ የሚሰጥ ህመም። እንዴት ቅዱሳን ለምን ይታመማሉ? እንዴት ይታመማሉ ወይ ብለን ስንጠይቅ፣ አዎ ይታመማሉ። ለምንድን ነው የሚታመሙት? ለማመስገን ምክንያት እንዲሆናቸው። ቅዱሳን የሚታመሙት ለማመስገን ጉልበት እንዲሆናቸው፣ እንዳይረሱት፣ የለበሱት ስጋ ደካማ መሆኑን እንዳይረሱት። ለዚህ ማስረጃ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 6 ላይ
እኔም ስጋዬን እንድጎሽም ደግሞ በፈተና እንድበረታ ሰይጣን ህመም የሆነኝ ዘንድ ውጋት ተሰጠኝ ይላል ቅዱስ ጳውሎስ። ብርታት የሆነው ዘንድ አሁን ጳውሎስ ሶስተኛ ሰማይ የደረሰው እንኳን የውጋት ህመምተኛ ነው። እንዳልመካ ትዕቢት እንዳይዘኝ ቅድስናዬን ብቻ እያሰብኩኝ አንዳንድ ጊዜ በጸጋ የምንቀበላቸው ህመሞች አሉ። ይሄም ብቻ ቅዱስ ጳውሎስ ብቻ አይደለም፣ ደግሞ ሌሎችም አባቶቻችን በዚህ ህመም እንደታመሙ ነገረ ቅዱሳንን ስናጠናና ስንማር ተገንዝበነዋል። ሁለተኛው ደዌ ዘእሴት ይባላል። ይሄ ደዌ ዘእሴት የሚባለው ለምሳሌ ኢዮብ የታመመው ህመም፣ የፈተና ህመም፣ የጥንካሬ ህመም። ኢዮብ እንደምታውቁት ነው መጀመሪያ ልጆቹን አጣ። 3 ሲደመር 7 10 ልጆች፣ ንብረቱን ሁሉ አጣ። እሱን ሁሉ አጥቶ ሲጨርስ የመጣበት በጤናው ነው። ነፍሱን መሽነካው ሲለው ነፍሱን አትንጋ እንጂ ስጋው እንደፈለክ አድርገው አለው። ከራስ ፀጉሩ እስከ እግር ጥፍሩ እንደዛ እስኪንዘፈዘፍ ድረስ አባታችን ኢዮብ እንዲህ አይነት ህመም እንደታመመ እግዚአብሔርም እንደፈወሰው እናያለን። ሌላው ደዌ ዘተግሳጽ የሚባላል። እግዚአብሔር የሚጠላውን ሳይሆን የሚበድልን ሰው ሲገስጸው የሚታመመው ህመም አለ። ለዚህ ማስረጃ የሄሮድስ ነው። የሐዋርያት ሥራ ምዕራፍ 12 ከቁጥር 21 ላይ እንደምን ዋላችሁ? ይሰማል? የተግባባን ነው? አዎ ዘላስት ዴይ ስለሆነ ብታዳምጡኝ ደስ ይለኛል በጣም። ማን ነው ሄሮድስ? ቅዱሳንን ገሎ በተለይ ያዕቆብን አንገቱን አስቆርጦ ጴጥሮስን ዘብጥያ አስጥሎ እንደው አንዳንድ ጊዜ እኮ የሆነ ቦታ ስንቀመጥ የማንወርድ የሚመስለን ነገር ነው የሚያስገርመው። አንዳንድ ጊዜ የሆነ ደረታችን ከፈት ሲል ጡንቻችን ሲጠነክር ይሄ እኛ ያልነው ሁሉ ወደ ሰክሰስ ወደ ጥግ ወደ ከፍታ ስንሄድ የማንወርድ የሚመስለን ሰዎች አለን። ሰቆቃ ኤርምያስ እንደ ንስር ከምድር ከፍ ብለህ ወደ ሰማያት ብትዘልቅ እኔ አወርድሃለሁ ይላል እግዚአብሔር። ሥላሴ ምስክሬ ነው። ሄቱና አምሩ እንደፈለግ ምንም አይነት ደረጃ ላይ ደርሼ ያለው ብለህ ወደ ከፍታ ብትሄድ እኔ እግዚአብሔር አይቼ ማትመለስ ከሆነ አወርድሃለሁ። ያኔ ደግሞ ትሰባበራለህ፣ ማንም አይጠግንህም። እኛ አቅም የለንም። እኛ በፍቅሩ ብቻ ነው የምንኖረው። እንዲህ አይነቱን ክንዱን እንዳያሳየን በፍቅሩ እንዲያኖረን መድኃኔዓለም የእሱ መልካም ፈቃድ ይሆንልን። ሄሮድስ ሐዋርያትን አሳደደ፣ ቤተክርስቲያንን አቃጠላት። ስልጣኑን ተጠቅሞ ያንን የመሰለ ያዕቆብን የመሰለ ወንጌላዊ አንገቱን በሰይፍ አስመታው። ያን የመሰለ ሊቀ ካህን ጴጥሮስን የመንግስተ ሰማያት መክፈቻ ቁልፍ የተሰጠውን ዕውራንን የፈወሰውን ጴጥሮስ ሽባውን በ40 ዓመት የተደበለበለውን ሰው ቀና ያደረገውን ጴጥሮስን ሽማግሌውን በሰንሰለት አስሮ እስር ቤት አስቀመጠው። እግዚአብሔር አየውና ሄሮድስን መልአኩን ላከ። መልአኩን ቀሰፈው ይላል። ቀስፎት በሰይፍ አልተወው። ያ መልአክ በክፉ ሲዳስሰው ጴጥሮስ ሄሮድስ እንደተሞነሞነ ቤተ መንግስት ውስጥ ያዙኝ ልቀቁኝ እንዳለ አልቀረም። አይኑ እያየ ሳይሞት እያንዳንዱ ሰውነቱ ተልታ እንደሞተች ነው መጽሐፉ የሚናገረው። መድኃኔዓለም ከዚህ ይሰውረን ሁላችንን። እያችሁ የእግዚአብሔር ዱላ እንዴት እንደሚያም ንጉሱን እንዴት አይኑ እያየ እኮ ነው ከሰውነቱ እጆቹ እየወደቁ ከሰውነቱ ላይ ትሎች እየወጡ እስኪሄዱ ድረስ። የሐዋርያት ሥራ ምዕራፍ 13 ቁጥር 21 ይሄ ደዌ ዘተግሳጽ ይባላል። ከባድ ህመም ይባላል። ሌላኛው ደዌ ዘተግሳጽ፣ ደዌ ዘመቅሰፍት ሄሮድስ የታመሙ ነው። ደዌ ዘተግሳጽ እነ ኢሳይያስ እና እነ ሕዝቅኤል የታመሙት የኤርምያስ የኢሳይያስ ለምጽ፣ የኢሳይያስ አንደበተ ትብነት፣ የነ ሙሴ ኮልታፋነት እግዚአብሔር ሲገስጽ የሚመጣ ህመም ነው። ሌላኛው ደዌ ዘኃጢአት የመጨረሻው አምስተኛው። እነዚህ 5 መመላለሻ ነበሯት የሚለው የነዚህ የአምስቱ ህሙማን አይነቶች ምሳሌ ነው። ደዌ ዘኃጢአት የመጻጉዕ የታመሙ ነው። በኃጢአት ምክንያት የመጣ ህመም። በምን ምክንያት?
አባቶቻችን ምክንያት አላቸው። ለምን ይሄን አሉ ስንል ኢየሱስ ክርስቶስ በቀራንዮ ሲሰቀል ለፍርድ አደባባይ ይሰቅሉት፣ በቀራንዮ ይሰቅሉት፣ በፍርድ አደባባይ ሲያቆሙት ያዳነኝ እሱ ነው ብሎ በጥፊ መታው ይላል። ስለዚህ ከዚህ በፊት ታሞ የነበረው በኃጢአቱ ምክንያት ነው። ስለዚህ ዛች ቤተሳይዳ ላይ ቁጭ ብሎ ለመዳን ሲታትር አንድ ቀን ምዕመናን 1 ዓመት 10 ዓመት 20 ዓመት 30 ዓመት 38 ዓመት ሰው የሚረዳ ያጣል። እንዴት አይነት ህመም ነው! ማያንቀሳቀስ ይሄ ሰው አልጋ ላይ ሳይወርድ ያለ ሰው 38 ዓመት ነው የኖረው። ሁለተኛው ምሳሌ እነዚህ 5 መመላለሻ አላት የሚለውን የጾታ ምሳሌ ነው። ወደ 9 ምሳሌ ነው ያለው። እኔ ሁለቱን ብቻ እንድነግራችሁ ነው የምፈልገው። አንደኛው የአሩግ የሽማግሌዎች ምሳሌ ነው፣ የጾታ ምሳሌ ነው። በቤተ ክርስቲያን ውስጥ እዚህ ውስጥ ሽማግሌዎች አሉ፣ እነሱን ይመለከታል። ወራዙት አሉ፣ ወጣቶች ሴቶችና ወንዶች አሉ። ወራዙት ወጣቶች አሉ። አንስቶች ሴቶች ብቻ አሉ። እንደገና ደግሞ ካህናት አሉ። እንደገና ደግሞ መነኮሳት አሉ። እነዚህ ጾታ ናቸው፣ የጾታ አይነቶች ናቸው። እነዚህ 5ቱ የጠራናቸው የሰዎች አይነት የራሳቸው በሽታ አላቸው። ሽማግሌዎች ምን በሽታ አላቸው? የመነጫነጭ በሽታ አላቸው። የምን በሽታ አላቸው ሽማግሌዎች? የመነጫነጭ የሚሉት ነገር አለ። እንደው በቃ ከመሬት ተነስተው ዞርበል የሚሉት ነገር አለ ሽማግሌዎች። ሁለተኞቹ ወራዙት ወጣቶች ስንፍና የሚባል በሽታ አለበት። ስንፍና በቃ ለበጎ ነገር አንፈጥንም፣ ለመጥፎ ነገር ተንደርድረን እሳት ውስጥ በቃ እዚህ በጣም ብዙ ወጣቶች ትታዩኛላችሁ። ምን አይነት መታደል ነው! እንዴት ለመጽደቅ ወሰናችሁ! የረዳችሁ እግዚአብሔር ልባችሁ እንዴት ጠበቀላችሁ! በጣም ያስገርማል። በቃ ትናንትና በነበርንበት ሀገር ጆሮ ዳባ ልበስ ብለን የነበርነው ቅዳሴ እንዴት እንደሚናፍቅ እናንተ ምስክሮች ናችሁ። ዛሬ ግን ይኸው በቪአይፒ አንደኛ ደረጃ እስከሚመስል ድረስ በልዑላን ደረጃ በሰማይ ባለ ስርዓት ወጣቶች እንዲህ ለእግዚአብሔር ሲገዙ ነፍሳቸውን ማዳናቸው ሲረጋገጥ ለቤተ ክርስቲያን የምስራቿ ነው፣ ደስታዋ ነው። የወጣቶች ችግር ስንፍና ነው። ሶስተኛው አንስት ሴቶች፣ የሴቶች የመጀመሪያም የመጨረሻም ስንፍና ትውዝፍት ነው። ትውዝፍት ማለት አለአግባብ ማጌጥ ማለት ነው። አለአግባብ ማጌጥ፣ ጌጥን ያለአግባብ ማጌጥ፣ እርቃን መቆም። ነገ እናት የምትሆኙ የልጆች እናት የምትሆኙ ጳጳሳት ካንቺ የሚወለዱ ዲያቆናት ካንቺ የሚወለዱ በወጣትነት ዘመንሽ እግዚአብሔርን መፍራት ተምረሽ እንደነ ፌበን እንደነ ሊዲያ እንደነ አስቴር እንደነ አቢጊያ እግዚአብሔርን አክብረሽ ካልኖርሽ ሶስተኛዋ ምሳሌ ሆነሽ የሰሌውን መጠመቂያ 38 ዓመት የመውደቂያ ምሳሌ ሆነሽ ትቀሪያለሽ። ይህንንም ሴቶቹ ልታስቡበት ይገባል። ሌላው ጾታ ካህናት የሚባላል። የካህናት ችግር ደግሞ አለመግባባት ነው። እኔ ነኝ አንደኛ ማለት፣ ምን የመሰለው ድምፃዊ፣ ምን የመሰለው ሰባኪ፣ ምን የመሰለው ቀዳሽ፣ ምን የመሰለው ማህሌታይ፣ አትንኩኝ፣ እኔ ነኝ አንደኛ። ይሄም የኛ የካህናቶች ችግር ነው። ሁልጊዜ አቤት፣ ሁልጊዜ ሰባኪው ይመጣና ይወረውረዋል ወደፊት ወደ ህዝቡ፣ ይወረውረዋል ወደፊት ወደ ህዝቡ። አንዳንድ ጊዜም ወደ ኋላ መነጋገር አለብን። ችግር የታወቀ ነው። አደባባይ ወጣ፣ ስንደባደብ ተቀረጸ፣ ተላለፈ ላይ ይሁን። ቢሆንም ግን የመመለሱ እድል አለ። 3 የመጨረሻው መነኮሳት የሚባል ጾታ አለ። የወንድም የሴት መነኮሳት። የእነሱ ችግር ደግሞ ምንድነው? አባታችን እርሶን አይመለከትም። ደግሞ መጨረሻ ቀን አይደለም። የመነኮሳት ችግር ምንድነው? ስራ ስለሌላቸው የሚረዳቸው ስለሌለ በበዓታቸው ስትሄዱ ወደ ቤት እንሄድ ስትሏቸው አልሄድም፣ ኧረ አባታችን እንደዚህ አድርጉ አላደርግም፣ ኧረ አባታችን እንደዚህ ይሆናል አይሆንም የሚሉበት የራሳቸው ባህሪ አላቸው።
የነዚህ የአምስቱ ጾታዎች አሁን የዘረዘርናቸው ስህተቶች ወይም ችግሮች ምንድነው? ችግር ብቻ የምታወራው መፍትሄው ምንድነው ብላችሁ ስትጠይቁኝ እስቲ ሰምተናል በሉኛ። ሰምተናል በሉኝ። በማርያም ችግሮቹን በሉ ሰምተናል። መፍትሄው ምንድነው? ጠይቁኝ። መፍትሄው ምንድነው በሉኝ። ጸበል መጠመቅ። አየህ አሁን ጸበል የሚጠመቀው በሽተኛ ነው ብቻ ብለህ የምታስብ ሰው ትኖራለህ እዚህ ውስጥ። ጸበል እግርህን እስኪሸመቅቅ ጨጓራህ በጣም ምስኪን ነው ጸበል የምትጠመቀው። ጸበል የምትጠመቀው እነዚህ ነገሮች አንተ ህይወት ውስጥ እንዳይመጡ ነው። አምስቱ መመላለሻ የሚባሉት እነዚህ ናቸው። መጻጉዕ በዚህ በኃጢአት በሽታ የወደቀ የደቀቀ ሰውነቱ ያለቀ አጥንቱ የሟሟ መራመድ አይደለም መናገር ብቻ የሚችል ሌላ ነገር የማይችል ሰው ነው። መልኩ የጠፋ ስንት ዓመቱ ነው ከታመመ? 38 አይደለም 2 ሳምንት ጉንፋን የያዘ ሰው ምን ይሆናል ብላችሁ እናንተ ትገምታላችሁ? እንደዚህ ባለ ህይወት ውስጥ መኖርም መሞትም ባቃተው ህይወት ውስጥ ግን የድንግል ማርያም ልጅ ኢየሱስ ክርስቶስ ያለበት ድረስ መጣ። ብዙ ህዝብ ነው ያለው ይላል። ያው መጽሐፉን አንብቡት። በጣም ብዙ የአምስት አይነት በሽታ ያለበት የቆዳ በሽታ፣ የአጥንት በሽታ፣ የነርቭ በሽታ፣ የውስጥ በሽታ፣ የምናምን በሽታ የማያስቆም የማያስቀምጥ የሚፈወሰው ግን አንድ ሰው ብቻ ነበር በቀን። ስለዚህ ተራ ስለሌለው ሰው ስለሌለው ብቻውን ጋር መጣ። ይሄ አሁን እናንተን ይሄ ውስጣችንን የሚያበረታው ጌታ፣ ተስፋ ስንቆርጥ ተስፋችን የሚቀጥለው ጌታ፣ በመውጣት በመግባታችን ይረዳናል ብለን ተስፋ የምናደርገው አባት መጣና ካጠገቡ አየው። ያን የተሽመደመደ፣ ያን የተጎሳቆለ፣ ያን የተጣለ፣ ሰው የሌለው በበሽታ ላይ ሰው ማጣት ከባድ፣ በህመምተኝነት ላይ ሰው ማጣት ምን ሆነሃል አለ። ልትድን ትወዳለህን አለ። ይሄ ተብሌት ስለተሰበካችሁ ታልፈዋለሁ። አስፈቅዶ ነው የፈወሰው። ማስቀደስ ትፈልጋለህ? እስካው ደግሞ መቀበል ትፈልጋለህ? ጥሩ ሰው መሆን ትፈልጋለህ? ንስሐ ግባና እስካው ደግሞ ተቀበል ነው። ሌላ ምን ጭቅጭቅ የለውም እኮ። እግዚአብሔር ከፈለክ ታስቀድሳለህ፣ ካልፈለክ አታስቀድስም። ልትድን ትወዳለህን ሲለው አዎ የማለቱን አቅም እንዴት እንዳጎለበተው ታዩታላችሁ። ሰውየውም ጌታ ሆይ ለምታውቀው ሁሉ ተጠማቂ ነው። ውሃው በተናወጠ ጊዜ ጉልበት ያላቸው ቀድሞኝ ይሄዳሉ። እኔ ለመሄድ እንኳን በሞክር በጣም ይቀድሙኝና ሄደው ይፈወሳሉ። ከኔ በኋላ የመጡ እኔ እዚህ ከወደኩኝ ብዙ ጊዜ ነው። ከኔ በኋላ መጥተው ሄድነው የሄዱ ብዙ ናቸው። እኔ ግን ሰው የለኝም ማለት ምን የለኝም ማለት እንዲህ ከማለት መድኃኒዓለም ይሰውረን። ለዚህ ችግሬ ሰው የለኝም ማለት በጣም ከባድ። አለን ወይ? እውነት አጠገባችን ያሉ ሰዎች የኛ ሰዎች ናቸው ወይ? አለን ለዚህ ችግር የሚሆን ሰው? ሰማይ ሲደፋብን፣ ምድር ስትክደን፣ አግኝተን ስናጣ፣ ወልደን ስንመክን፣ አይናችን ሲፈርጥ፣ እግራችን ሲቆረጥ፣ ቤታችን ሲናድ፣ ትዳር ሲናጋ አለን ሰው አለን ወይ? በእውነት የተዋህዶ ልጆች ይህን ጉዳይ ልናስብበት ይገባል። ሰው የለኝም አለው። ምንም አላለውም። አይ ኢየሱስ ክርስቶስ ተንስ ወሁር አራተ ህማመከ ሰማውና ያቀረበው ሪዝን የሚረባ ስላልነበረ ተወዶ ገደለው ልግባል አለውና ድምጻቸውን ልስማ። ተነሳና በሉ አልጋህን ተሸክመ ሂድ። ስንት ዓመት ነው የነበረው ሰው? ምን የለኝም ሲል ይሄ አምላክ ዛሬ ለእናንተ ይድረስላችሁ። የማርቆስ ወንጌል ምዕራፍ 3 ከቁጥር 4 ጀምሮ አንድ ታሪክ አለ። የሚንጥ ታሪክ። በህዝቡ መካከል በሉሲ አንድ ሰው አንድ እጁ ደርቃ፣ ህዝቡ መሃል እኮ ነው። ህዝቡ መሃል አንድ እጁ ደርቃለች እና እንትነው እውራን ይበራሉ፣ ለምጻም ይፈወሳሉ፣ ሽባ ይተረተራል፣ ጎባጣ ይቀናል። ህዝቡ መሃል ግን ቁጭ ብሎ እንደው ለመምጣትም እንደ ሽባ ነበር እንደ ጀለው ነበር እንደ ሰው እንዳይለው እየፈራ ዝም እንዳይልም እየተጨነቀ
እዛ ህዝቡ መሃል አንድ የሆነ ቦታ ብቻ ሆኖ እኔን ያድነኝ በልቡ በቃ ይጨነቅ ነበር። ዝንጥ ያለ ዘናጭ ምርጥ ካፖርት የለበሰ መልኩ የሚያምር ግን አንድ እጁ የደረቀች ኢየሱስም ይላል እኔ እኮ ምናን ይወላችሁ ወንጌል የምትር ከእንትን ውጡ ከእግዚአብሔር ቃል ጋር መኖር የምትፈልጉ ከሆነ ከደባል ባህሪ ውጡ። አጠገባችሁ ያለውን ሰው ውደዱ። እንትን ራሳችሁን ጣል አድርጉት። በተሰጣችሁ ዘመን በቃ ከእግዚአብሔር ጋር ኖሩ። ስራ የምትሰሩ ሰዎች በስራችሁ በርቱ። የምትማሩ ሰዎች በትምህርታችሁ በርቱ። የምታገለግሉ ሰዎች እንትን ይሄ ደባል ችግር ስላለን ነው እኮ ሕያው የሆነው የእግዚአብሔር ቃል ከኛ ጋር መዋሃድ ያቃተው እንጂ እንደምታዩት ነው። ካፖርት ለብሶ ዘናጭ ሱፍ ለብሶ ሰውየው ህዝብ መሃል ቆሟል፣ የደረቀ እጅ ይዞ ችግሩን ላለመናገር። ምክንያቱም የሚረዳው ማህበረሰብ ስለሌለ። ኢየሱስ ክርስቶስ ግን ሌላውን እኮ እዚህ ያለውን በሌላውን ፈውሶ ጨርሶ እዛ ህዝቡ መሃል ያለውን ሰው ያየውና ያውቀው ስለነበረ ና ብሎ ጠራው። ና ተነስ። ሰውየው እኔ ነው አንተ ራስህና ራስ አንተ በልብስ የተሸፈንከው፣ አንተ በሚያምር መልክ የተሸፈንከው፣ አንተ በዝና የተሸፈንከው፣ አንተ በዘመድ የተሸፈንከው ችግርህን ማውራት ያቃተ ና አንተ ውጣ አለው። ሰውየው መጣ ይላል። ወደ ህዝቡ ዞረና ድምጻችሁን ልስማ፣ በሰንበት ሆነ ሰውን መፈወስ ይገባልን ብሎ ኢየሱስ ጠየቀ። አይሁድ አንቆራቆሩ። ልክ አይሁድ እንደውም መቤቴ ምስክሬ አንብቡት። ኢየሱስም በቁጣ ተቆጣ። የመዳን የህይወት ለውጥ ምቀኞች አንሁን፣ የደስታ ምቀኞች አንሁን። እዛ ቤት የበራው ማብራት አንቺ ቤት ላይበራ እግዚአብሔር ጨካኝ አይደለም። ይሄን ቤት የባረከ አምላክ ያንተን ቤት ላይባረክ እግዚአብሔር ንፉግ አይደለም። ወለተ ገብረ ማርያምን የሰማ እግዚአብሔር ኃይለ ገብርኤልን አልሰማም አይልም። ስለዚህ እንውጣ ከዚህ ከተሸበበ አስተሳሰብ። እጅህ ዘርጋ ነው። ዛሬ ሰውየው ተጨነቀ ለመሰልካት እንደደረቀ የማህበረሰቡ ተጽዕኖ የደረቀ እጅ ይዞ እንዲኖር ነው ያለ። የሰው አፈርተን እውነት መናገር የፈራን ብዙዎች አለ። ከነ ቁስላችን የምንኖር ይህንን ገበናዬን ብነግረው ይህን ችግሬን ብነግራት እንዴት አድርገኝ ይሆን እያልን ጸጥ ብለን ታምቀን የምንል ብዙዎች ሰዎች አለን። ለዚህ ምስኪን ሰው ና ተነሳለው እጅን ዘርጋ ሲለው የደረቀችዋ እጅ እንደ ሌላኛይቱ ደህና ሆነች ይላል። ዳን ያለን ይሄን እድል ለኛ ያደርገልን። ተደብቀን ለምንኖረው ቀና ብለን መሄድ ላቃተን ባል ለሚስት ለባሏ ልትነግር የፈራ ነው ብዙ ነገር አለ። ለጓደኛ ማይነገር ብዙ ነገር አለ። ገና ሳንናገረው ቀድሞ ወሬው ለራሳችን ይደርሰናል። ሰው ያደረገልንን እንጂ ሊያወራልን የሚፈልገው እግዚአብሔር ያደረገለትን ሊናገር አይደፍርም። አንዳንድ ሰው ጨካኝ ነው። አቤት አምላክ እንዴት አይነት አምላክ ነው! እንደው እስቲ ቀኝ እጅ ሁለቱም እጃችሁ ደህና የሆነ እስቲ እጃችሁ ነው በማርያም እንዴ ወራ ነገር እንዳታመጡ ፈውሰኝ እንዳትሉኝ ደግሞ መድኃኒዓለም ጤናችሁን ይስጣችሁ። ደስታ የለም። አንዱ እኮ ደርቋል። እሱ እኮ ድንጋይ ሆኗል። ተቆርጦም አልወደቀም። ቀን ይጠብቅ ነበር። ለመዳን ቀን ጠብቅ፣ ታምነህ ጠብቅ። በቃ ወዲህ አትበል። መጽሐፉንም እንደዚህ ነው ያለው። ተነስ አልጋህን ተሸከምና ሂዳ 38 ዓመት በሏ የተሸከመችውን አልጋ ተሸከማት። ምን አደረጋት? ከመፈወስ በላይ ምን ሰጥቶታል? ጉልበት። ከመዳንም በላይ ምንድነው? እዛ ሰፈር ያለ 38 ዓመት የዚህ ሰው ጉድ ዘመድ የለውም እንዴ አይሞትም እንዴ ያሉ ሰዎች ምን ብለው ይሆን? ይሄ ኢየሱስ ክርስቶስ ለዘላለም በደበቃችሁት፣ ለዘላለም በደበቅ ነው፣ ለዘላለም በሸፈን ነው አልድን ላለን አልፈወስ ላለን ለኛም ይድረስልን። የዛሬ ቀን መናስብበት ትልቁ ምክንያታችን ይሄ ነው። ያችን ሴት ደግሞ ታቋታላችሁ አይደለም? ደሟ ያለ ማቋረጥ ይፈስ ነበር ተብሎ ተጽፎባታል። ደሟ ኢየሱስ ክርስቶስ አዳኝ ነው፣ ኢየሱስ ክርስቶስ መድኃኒት ነው የሚለው ነገር ያስገርመኛል።
ደሟ ያለማቋረጥ ይፈስ ነበረ። ከዛ ላይ ደግሞ ይሸት ነበረ። ከዛ በኋላ ደግሞ ገንዘቧን ጨርሳለች። ከዛ በኋላ ደግሞ ሰው የላትም። የልብሱን ጫፍ ስትነካ ግን ዳነች። እነዚህ የሚነገሩበት ድንቅ ቀን ነው ይሄ ቀን። ሕፃኑ ተፈወሰ። አልጋውን ተሸክሞ ሄደ። ያ ቀን ሰንበት ስለነበረ ሰዎች አጉረመረሙ፣ አይሁድ አጉረመረሙ። ኢየሱስ ክርስቶስ ግን ጉዳዩ አልነበረም። ጠሩትና አልጋን ተሸከመ። በሰንበት ማን ነው አልጋን ተሸከም ያለ አሉት። ማን ነው? እንደዚህ አይነት አደረባይ ሰዎች አለ። በቃ እንደው 38 ዓመት ድነህ ቆመ በማየታችን እንደው ለመሆኑ ተብሎ ደስታ ይገለጣል እንጂ አንተ ና አልክ እንደው ምን አለ እንደው መጀመሪያ እንኳን ደስ አለ ቢሉት አልቻለም። ያዳነኝ ሰው እኔ አላየሁትም። ግርግር ነው። የአምስት አይነት በሽታ ብዙ ህዝብ በሽታ ነው ያለው። በመሃል ነው ሰዎች ሁሉ የሚያናግረኝ ሰው የሌለኝን ሰው ያናገረኝ ነው። ሰዎች ሁሉ ጥለውኝ የሄዱኝን ሰው ጥሎኝ ያልሄደ ነው። ሰዎች ሁሉ ሲገፉኝ ያልገፋኝ ነው። ሰዎች የኔ ቁርበት መሽተት ገለል ሲያደርጋቸው የኔ ከ38 ዓመት በላይ ቆሸሸው ሰውነቴ ውስጥ የሚወጣው ሽታ ያልገፋው ነው። ችግርህ እሱ ሳይሆን ችግርህ መዳን ነው። አልጋህን ተሸከመ ሂድ አለኝ። እንደምታዩት 38 ዓመት የተሽመደመደው ሰውነቴ ቀና ብሎ ጉልበት ኖሮኝ አልጋህን ተሸክሜ ሄዳለሁ። ማን ነው ግድ ተናገር ሲሉት ኢየሱስ ነው አላቸው። በቃ ኢየሱስ ነው አላቸው። ፍርጥ አሉ። በቃ ባለስልጣን እንደዚህ ባንዴ ፍርጥ ይላል። ባለስልጣን ያቆርፋል። ባለስልጣን በማይሆን ርዕስ ህዝብ ያስጨንቃል፣ ያስገርማል። ምናምን ደስታ አለኝ በውስጤ። በሚገባኝ ቋንቋ ሳልነግራችሁ ብሄድ ዕዳ በደል ይሆንብኛልና የቤተክርስቲያንን ከፍታ ማሳየት ነው የምፈልገው። እዚህ ጋር ያሉት ሁለት አስተዳዳሪዎች የትና የት ናቸው? ንገሩኛ። በስንት መንበር ነው የሚቀድሱት? ስልጣናቸው ስንት ነው? አያችኋት ቤተክርስቲያን? አያችኋት? አሁን አዲስ አበባ ይጃው ስለዚህ በሰብክ ማን ይሰማኝ አለ? ጭራሽ ማንም አይሰማኝ። እመቤቴ እናንተ ጋር ተዋህዶ እንዲያብባ ነው ያለችው። በቃ እናንተ ክርስትና እንዲህ ነው የሚያምረው። አስረግጬ እናገራለሁ። የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ያመኑት ሁሉ አንድ ልብና አንድ ሐሳብ ነበሩ። አማራና ኦሮሞ፣ ትግሬና ከምባታ ናቸው አይልም። አንድ ሐሳብ ነበሩ። ይሄንን አጎልብቱና ያዙ፣ እንዳትለቁት። ሄደን የሆነው ሁሉ ይለይለታል፣ አይቀርም። እግዚአብሔር ምስክሬ ነው። ዓለም ጠቅላላ ተስፋ ቆርጧል። ነጫጮቹ ሳይቀሩ ለኛ በሰጡን መሳሪያ እነሱም እያለቁ ነው። የምትሰሙት ነው። በቋፍ ነው ያሉት። ሩሲያ በቋፍ ነው ያለችው፣ ቻይና በቋፍ ነው ያለችው፣ አሜሪካ በቋፍ ነው ያለችው፣ ታይላንድ በቋፍ ነው ያለችው። የምታውቁት ነው። ኖርዌይ በቋፍ ነው ያለችው። ተጠባብቀው ነው እየኖሩ ያሉት፣ ያውም ከሞት ከተረፉ። እኛ ደግሞ ምንም በማያጣላ ጉዳይ ላይ እድሜ ልካችንን በእኛ እድሜ ሙሉ ስለ ጦርነትና ስለ በሽታ እያወራን እንኖራለን። ይሄንን ልቤን እንዴት እንደደገፈው ልነግራችሁ አልችልም። ይሄንን ጸጋ እዚህ ቤተ መቅደስ ያለውን በረከት ለሌሎቹም ያደርስልን መድኃኒዓለም። መጻጉዕን ፈወሰው። አይሁድ ቀኑ። መጻጉዕ ጉዳዩ ነው እንዴ? ሄደ። መቅደስ ውስጥ አገኘው። ስለ ዳነበት መንገድ ለአይሁድ የገለጸበት ህመሙም የደዌ በሽታውም የክፋት ስለነበረ ኢየሱስም በሏ መጻጉዕን በመቅደስ አገኘውና አየውና ከዚህ የባሰ እንዳያገኝህ፣ ከዚህ የባሰ ኃጢአት እንዳትሰራ። ሁላችንም ትመለከተናለች እቺ ማስጠንቀቂያ። ሁሉን አገልጋይ ተገልጋይ ከዚህ የከፋ እንዳያገኝህ፣
ከ38 ዓመት በላይ የከፋ ምክንያቱም ውስጡ ያለው ክፋት እንደዛ ጠንካራ ስለነበረ ከዚህ የከፋ እንዳያገኝህ ከዚህ የበለጠ እንዳያገኝህ ኃጢአትን እንዳትሰራ ነግሬሃለሁ። እኔ እንደሆነ ለመጣሁበት ነገር ፈጽማለሁ። አንተ ግን ምክንያቱም ወደፊት የሚሰራው ነው ኃጢአት እየነገረው ነው። ለወደፊቱ ኃጢአት እንዳይሰራ፣ ለወደፊቱ ንስሐ እንዲገባ፣ ለወደፊቱ እንዲጠነቀቅ አልቀረም። ግን መጻጉ በጲላጦስ አደባባይ ኢየሱስን በጥፊ መጥቶት እንደ ያዳነኝ እኮ ይሄ ነው ያኔ ስትጠይቁኝ የነበረው ብሎ በጥፊ እንደመታው የቤተክርስቲያናችን መጽሐፍ ግብረ ሕማም ይናገራል። እጅ ሰባሪዎች እንዳንሆን፣ ውለታ ቢሶች እንዳንሆን፣ ወርቅ ላበደረን ጠጠር እንዳንመልስ በሞቱ ላዳነን ኢየሱስ ክርስቶስ እኛ በሞት በኃጢአት እንዳንጠፋበት ልንጠነቀቅ ይገባል። ስንት ዓመት በበሽታ ኖረ? አቤት 38 ዓመት በበሽታ ኖረ። ወደዚህ ወደሚመለከተን እንግባና እንጠቅልለው። እኛ ጋር ስንት ዓመት የቆየ ህመም አለ? ለምን ቆየ? ምን አቆየው ህመሙን? ይሄ ክርስቶስ እኛ ጋር ስለምን አልመጣም? ከኛ የሚፈለጉ መሰረታዊ ጉዳዮች ስላሉ ምዕመናን፣ የስጋው በሽታ እንዲቀላል ነው፣ ይድናል። የስጋው ህመም እንዲፈወሳል፣ ቀላል ነው። ወይ በመድኃኒት ወይ በጸበል ይድናል። ይሄው እንደምታዩት ቀላል ነው። What about የነፍስ በሽታ ምንድን ነው? የነፍስ ህመም እንዴት ነው የሚድነው? አሁን እኛ ያለው ችግር የስጋ ነው ወይስ የነፍስ በሽታ ነው ብለን እውነት እግዚአብሔር ፊት ቆመን እንደውም ምን ይላል መጽሐፍ? ዛንቀጽ እንተ እግዚአብሔር ጻድቃን ይበው ውስጤታ ድምጻቸውን ልስማ። ይህች ቤት በሉ የእግዚአብሔር ቤት ናት። የማን ቤት ናት? እኛ የማን ልጆች ነን? ታዲያ ልንዋሻሽ ልንሞዳሞድ ይገባል? እንደዚህ እንኳን አይገባም በጭራሽ። እዚህ እንኳን ሐቃቋን መነጋገር አለ። እዚህ እንኳን ኮንፌንስ አድርገን ነው እንጂ መሄድ ያለብን። ውጭም ደባደቡ እዚህም ደባደቡ አይሆንም። በምን ተለየን ከዓለማዊ ህይወታችን? ታዲያ የነፍሳችን ህመም የት ጋር ያለው? ለምንድን ነው የነፍሳችን ህመም ያልተፈወሰው ብለን ስንጠይቅ በዚህ በመጽሐፉ ላይ ተጽፎ ቅድም በነገርኳችሁ ተጽፎ እንደሚገኘው እነዚህ 16 ህመሞች አሉ። ሰው በሉ እስቲ ነፍሱ ስትታመም ለማርያም ነው። አዎ ሰዓት ሄዷል፣ ግን ራባችሁ ነው። ምን ጥሩ አይደለም ትምህርቱ? አስቆረፋችሁ ነው። ለስለስ ላድርገው። ምን አደርገዋለሁ? ጌታ አምጥቼ ከራሴ እኮ አይደለም። ወኩሉ ተጽፈ ለተክሳጽ ዚያነ የተጻፈው ሁሉ እኛን ሊያስተምር ተጻፈ። ሰው ነፍሱ ስትራብ ወይንም ሰው ነፍሱ በሽተኛ ስትሆን መጀመሪያ ራስ ወዳድ ይሆናል፣ ሰልፊሽ ይሆናል። ምን ይሆናል? ራስ ወዳድ። እዚህ ውስጥ ራስ ወዳዶች ካላችሁ ነፍሳችን ህመም ውስጥ ነው። ሁለተኛው ገንዘብን ያለ አግባብ ወይንም ከአቅም በላይ የሚወድ ይሆናል፣ ስስታም ይሆናል። ወንድሙን ለመግደል በገንዘብ ይደራደራል ማለት ነው። ሰው ነፍሱ ስትቆሽሽ፣ ሰው ነፍሱ በሽተኛ ስትሆን። ሶስተኛው በጣም አደገኛ የነፍስ ህመም ትምክህተኛ ይላል። በቃ ቢመከር አይሰማ፣ ቢነገር አይሰማ። ሕፃናት እየሞቱ እናቶች እያለቁ ሽማግሌዎች እየሄዱ እየተደፉ ቢነገር ሰው አይሰማም። ትምክህተኛ ይሆናል ሰው ነፍሱ ስትቆሽሽ። ማን ያለ ነው? ይቀጥላል። ሰው ነፍሱ ስትቆሽሽ እንደዚህ ነው የሚያደርገው። መጀመሪያ ራስ ወዳድ ይሆናል፣ ከዛ ገንዘብ ያለ አግባብ የሚወድ ይሆናል፣ ከዛ ትምክህተኛ ይሆናል፣ ከዛ ትዕቢተኛ ይሆናል። ይቀጥልና በጣም አደገኛ ተሳዳቢ ይሆናል። ጉዳዩን ትልቆችን ይሳደባል፣ ትንሾችን ይሳደባል፣ ሽማግሌዎችን ይሳደባል፣ ሃይማኖት መሪዎችን ይሳደባል፣ የሀገር መሪዎችን ይሳደባል፣ ይሳደባል። መደበኛ ስራው መሳደብ ብቻ ነው። ይቀጥላል። አሁንም ለወላጆች ወጣቶች ሲሆኑ ለወላጆች የማይታዘዙ፣ ትላልቆች ሲሆኑ ደግሞ ሰው ነፍሱ ስትቆሽሽ፣ ሰው ነፍሱ ስትታመም ለፈጣሪው የማይታዘዝ ይሆናል። ሌላው የማያመሰግን ይሆናል። ሰው ነፍሱ ስትቆሽሽ በስመ አብ አይልም፣ ወወልድ አይልም፣ ቤተክርስቲያን አይሄድም፣ አይጾምም፣ አይጸልይም። ምኑ ስትታመም? ነፍሱስ። ኧረ ከዚህ ሰውረን በሉ። ግድ የላችሁ። ይመቻል። ተመቻችሁ እንዴ? ይመቻል እንዴ ነፍስ ህመም? በፍጹም አይመችም። እንደምን አላችሁ? አንድ ወጣት ቤተ ክርስቲያን አካባቢ ያልፋል። አይ ዘናጭ ነው። እንደኔ እንኳን ትንሽ ቦርጫም ነኝ፣ ግን ቀጠን ያለ
ረዘም ያለ ልጅ ነው እና የተነሰነሰው ሽቶ በጣም አገር ድብልቅልቁን የሚያወጣ ነው። በቤተክርስቲያን በኩል ሲያልፍ ቤተሰቦቹ ክርስቲያኖች ናቸው። ግን ቤተክርስቲያን ቤተክርስቲያን የኋላ ቀሮች መሰብሰቢያ አድርጎ ነው የሚያያት። ቤተክርስቲያን የሆነ መሄጃ ያጡ ሰዎች የሚመጡባት የሚመስላቸው ሰዎች አሉ። በጣም ይገርሙኛል። ለመቃብር ቀን በቃ ግብ ፈጥረው በጥቁር ማርቼዲስ፣ በጥቁር መነጽር፣ በጥቁር ካፖርት አስተዳዳሪው ጋር አስደውለው ትልቁ በር እንዲከፈት አድርገው የቀብር ቀን ይመጣሉ። በቅዳሴ አይመጡም። እና ይሄ ሰው እንደዛ ሲያልፍ አባታችን ያሉ ናስቲ አባተ ገብረ ማርያም እናተ ወለተ ማርያም የእግዚአብሔር ሰዎች ናቸው። ለምንድን ነው ቤተክርስቲያን ገብተህ እግዚአብሔርን አመስግነህ ማታልፈው አሉት። ሰዓቱን አየና አባታችን ሰዓት የለኝም አላቸው። ምን የለኝም አላቸው? ማንን ለማመስገን? ያዘናጭ ያዘመናዊ እኔ ማምላክ ምስክሬ ይርዳኝ እንጂ እግዚአብሔር የሱን ቃል ማስተላለፍ አድርጎኝ እኔ በማገለግለው ወንጌል ሰው ድኖ እኔ እንደዛች ሴትዮ በድንጋይ በወገር ጉዳይ ተጨመረልኝ ዘመን ወንጌል ለመስበክ ብቻ እኔ ሞትን እግዚአብሔር አሸንፎልኝ የቆምኩ ሰው ነኝ። ታሪኬ የተቀየረልኝ ሰው ነኝ። የተጨመረልኝ እድሜ ደግሞ ላገለግለው ብቻ። ይሄ ሰው ሁለተኛው ቀን መጣ። አዩት። አባትና አረግባና እንደ እናትና እንደ አባት እግዚአብሔርን አመስግነ ለባለው ሰዓቱን አየና አባቴ ጊዜ የለኝም ትላንትና ሰዓት የለኝም አላቸው። ዛሬ ቢዚ ነኝ አላቸው። ደግሞ ዛሬ በሁለተኛው ቀን ምንድን ነኝ አላቸው? በስንተኛው ቀን ማንን ለማመስገን? ቅዳሴ ለማስቀደስ ቢዚ። አንተ ስጋው ደግሞ ለመቀበል ምህላ ጸሎት ለማድረስ ቢዚ፣ ሰዓታት ለመቆም ቢዚ። እንትና ዴድ ሆም የሚለው ቤት ግን 24 ሰዓት ትቀመጣለህ። አይቻልም። እሱ አይቻልም። ቲክቶክ ላይ አይነን እስኪ ደበዝዝ ድረስ 30 ሰዓት ታፈጣለህ። ለቤተክርስቲያን ሲሆን ግን የለም፣ እንደዚህ አይቻልም። እንደዚህ በሶስተኛውም ቀን አገኙት። የመጀመሪያ ቀን ምን የለኝም ብሏቸዋል። መጀመሪያ ቀን ምን አላቸው? ሁለተኛ ቀን ምን ነኝ አላቸው? ሶስተኛው ቀን ደግሞ ሰዓት የለኝም አላቸው። የሶስቱም ባለቤት ግን ማን ነው? አቤት ልጄ ሆይ እንዲህ አምሮብህ በሁለት እግርህ እግዚአብሔር ቤት ካልመጣህ የዛን ቀን በስንት እግርህ ትመጣለህ? መቼ ነው ያ ቀን? ያ ቀን መቼ ነው? በሳጥን ታሽገ ቴካዌ ተደርገ ነው። እንዲህ አምሮብህ እንዲህ ለግላጋ ሆነ እንዲህ ደቦል አንበሳ መስለህ መጠቃል አስቀደስክ፣ የሞት ቀን በሳጥን ትመጣለህ። ይሄ ነፍሱ ስትቆሽሽ በእግዚአብሔር ላይ እንዲህ ይናገራል። የማያመሰግኑ ይሆናሉ የሚለው ይሄ ነው። እግዚአብሔርን የማያመሰግኑ ይሆናሉ። ሌላው ቅድስና የሌላቸው ይሆናሉ ሰዎች ነፍሳቸው ስትቆሽሽ። ሌላው ትልቁ ጉዳይ ሰው ነፍሱ በደዌ ስትመታ፣ እንደ መጻጉ ነፍሱ በኃጢአት ስትመታ ፍቅር የሌለው ሰው ይሆናል። ድምጻችሁን ልስማ። ምን የሌለው ሰው ይሆናል? ከዚህ ሰውራችሁ መድኃኒዓለም እርቅ የማይሰው እናገራታለሁ። እንዲህ ፈለገ እንዲሁ ለምን በአየር ላይ አይቀበሉኝም። እናገራታለሁ። ሰዎች ነፍሳቸው ስትቆሽሽ እርቅ የማይወዱ ይሆናሉ። ወመኛችሁን ፈልጉ። አልናገርም ወይ ነኝ። ሰዎች እርቅ የማይወዱት የምትሰሙት ዜና ነው። ጆሮአችሁ ላይ ያለው ዜና ባለመታረቃቸው ምክንያት የተፈጠረ። እነሱ ምንም አልሆኑም። በዛ በኩል 1 ሚሊዮን፣ በዚህ በኩል 2 ሚሊዮን በየቀኑ እንደዚሁ የህይወታችን እየጠፋ ቁጭ ብሎ መነጋገር፣ ቁጭ ብሎ መግባባት ስላቃታቸው። እኔ የፖለቲካ ተንታኝ አይደለሁም። እኔ የሚያሳስበኝ የኛ ቤት ጉዳይ ነው። የሃይማኖት ሰዎች ሰባኪው አንድ መግለጫ ይሰጣል፣ ወጣቱ ሌላ መግለጫ ይሰጣል፣ ዘማሪው ሌላ መግለጫ ይሰጣል። እንዴት መቼ ነው እኛ አንድ ላይ ቆመን ተስማምተን መግለጫ ማንሰጠው? ህዝቡን እንዴት ለስንት ነው የሚከፈለው ሰው? ይሄ ሁሉ ምንድነው? እርቅን ካለ መውደድ የሚመጣ ነው። በቡድን ተከፋፍለን ለሰይጣን ተመችተነዋል። ሰዎች ነፍሳቸው ስትቆሽሽ እንደ መጻጉ ነፍሳቸው ስትታመም የማያቋርጡ ሐሜተኞች ይሆናሉ። ሰው ቤት ሄደው በቃ ለመብላት
ሆድ ለመሙላት ሰው የሰውን ስጋ ማንሳት የለበትም። በተለይ ክርስቲያን እኔ የፈገግታ ትምህርት የለኝም። ሁኔታው ሰው ነፍሱ እንደ መጻጉዕ ስትቆሽሽ ሐሜተኛ ነው የሚሆነው። ሐሜተኝነት ክብርን ነው የሚያዋርደው። መወያየትና ሐሜት ይለያያል። መመካከር ሌላ ጉዳይ ነው። ይቀጥላል። ሰዎች ራሳቸውን የማይገዙ ይሆናሉ። ሰው ነፍሳቸው ስትቆሽሽ ጨካኞች ይሆናሉ። ሰዎች መልካም የሆነውን የማይወዱ ይሆናሉ። መልካም የሆነውን የማይወዱ ይሆናሉ። ከዳተኞች ይሆናሉ። ችኩሎች ይሆናሉ። በትዕቢት የሞሉ ይሆናሉ። 18ኛው ከእግዚአብሔር ይልቅ በሏ ተድላን የሚወዱ ይሆናሉ። ምን ሲሆኑ? ነፍሳቸው ስትታመም። እንደምን መጻጉዕ የሥጋ ህመሙ ሳይሆን ያስወቀሰው የነፍሱ ህመም ክርስቶስን በጥፊ የተማታበት ውለታ ቢስ የሆነበት እንደዚህ አይነት ደዌ የነፍስን በሽታ እንደዚህ አሁን የሰማናቸው ከ18 ስንት እንደሚባዛብን እኔ አላውቀውም። እነዚህ ግን ነፍስን ከሚያቆሽሹ በፊቱ የቆማችሁለት ኢየሱስ ክርስቶስ መጻጉዕን እንደገላገለው ይገላግላችሁ፣ በነፃነት ያቁመን። በፊቱ ስንቆም የማናፍር ልጆቹ እንድንሆን እግዚአብሔር የነፍሳችንን ህመም ሁላችንም ይፈውስልን። ሰው በሏ ሰው የለኝም ብሎ ሲናገር ከሰው በላይ የሆነው አምላክ አጠገቡ ደረሰለት። በብዙ ነገር ሰው የሌለን ሰዎች አለ። ብዙ ነገር አለ። ግድ የላችሁም። ለምትቀርቡትም ሰው ቢሆን ጊዜ ስጡት። አጠገባችሁ ማልቀስ የሚያቅተው ሰው ሊኖር ይችላል። ስለ ሌላ ሰው የምታወሩለትን ሰው ስለ ራሱ ጠይቁት። ስለ ሌላ ሰው የምትነግሩትን ሰው ስለ ራሱ ንገሩት። ግድ የላችሁም። ክርስትናው ኢየሱስ ክርስቶስ አጠገባችን ባለ ሰው ነውና የነገረን። ለዚህ ሰው የለኝም እያሉ ለወደቁ መከራ ለወደቀባቸው ሰማይ ለተደፋባቸው እግዚአብሔር ኢየሱስ ክርስቶስ ይድረስላቸው። ለዛ ህዝብ መሃል ሆኖ ሸምበቆ እጅ ይዞ በልብስ ተሸፍኖ ለኖረው የደረሰ ክርስቶስ ለሁላችንም ለተሸፈነው ይድረስልን። ምክንያቱም አሞናል ብለን ብንነግራቸው አይድኑም እንዴ ነው የሚሉን። ርቦናል ብለን ብንናቸው ትላንት አበላሁ አይደለም ነው የሚሉን። ክርስቶስ ግን ሲመጣ ገላግሎ ነው የሚሄደውና ይሄ መጻጉዕን መጥቶ 38 ዓመት ከዛም በላይ የቆየብንን መከራ መድኃኔዓለም ያሳልፈን። ያስተማረን የመከረን አምላክ ክብርና ምስጋና ይግባው። ይቆየን። ስብሐት ለእግዚአብሔር።